ሻሎም ሻሎም እንዴት ናችሁ? ሁሉ ሰላም? እግዚአብሔር ስም የተባረከ ይሁን። እኔ ደህና ነኝ። ጌታ ደግሞ ዛሬ ረድቶን እዚህ ደርሰናል። ዛሬ አንድ አጭር መልእክት ይዤ ቀርቤያለሁ። እስከ መጨረሻው ተከታተሉኝ። ቤቱንም ላይክ በማድረግ ሼር በማድረግ ሰብስክራይብ በማድረግ ኮመንትም በመስጠት ተከታተሉ። ስለምታደርጉት አገልግሎታችንን ስለምታግዙ እናመሰግናለን። ጌታ ዘመናችሁን ይባርክ። ዛሬ ስለ ወንጌል ነው የምናየው። ወንጌል የሚታፈርበት መልእክት እንዳልሆነ፣ ወንጌል ስለምን እንደሆነ እና የወንጌልን ተልእኮ ደግሞ ለመወጣት እስከ የት ድረስ ነው ዋጋ የምንከፍለው የሚለውን እናያለን። እስከ መጨረሻው ተከታተሉን። ሻሎም፣ እግዚአብሔር ይባርካችሁ። እንግዲህ የእግዚአብሔር ቃል በሮሜ መልእክት ምዕራፍ 1 ቁጥር 16 ላይ እንደሚናገረው በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞ ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ይላል። ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና። ስለዚህ በወንጌል ምን አላደርግም ይላል? አላፍርም ይላል ሐዋርያው ቅዱስ ጳውሎስ ሲናገር። እግዚአብሔር ቃል ሲናገር ወንጌል የሚታፈርበት አይደለም። ወንጌል ምንድን ነው? ይሄ የማናፍርበት ወንጌል ስለማን ነው? ወንጌል ምንድን ነው ስንል እግዚአብሔር ቃል ሮሜ ምዕራፍ 1 ላይ እዛው ሮሜ ምዕራፍ 1 ቁጥር 4 ላይ ሲናገር ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው ይላል። እግዚአብሔር ስም ይባረክ። ወንጌል በስጋ ከዳዊት ዘር ስለተወለደ በቅድስና መንፈስ ግን ከሙታን መነሳት የተነሳ በእግዚአብሔር በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው ይላል። ወንጌል ስለ ኢየሱስ ክርስቶስ ነው። ወንጌል ሌላ አይደለም። ወንጌል በስጋ ከዳዊት ዘር ስለተወለደ በእግዚአብሔር ኃይል ደግሞ ከሙታን ስለተነሳ ስለ ጌታችን ስለ ኢየሱስ ክርስቶስ ነው። ጌታችን ኢየሱስ ክርስቶስ ሰው ሁሉ ኃጢአተኛ ስለሆነ የኃጢአት ደሞዝ ደግሞ የዘላለም ሞት ስለሆነ ይህን ሞት በሰው ቦታ ሆኖ ዋጋ ከፍሎ ሰውን ነፃ የሚያወጣ ስላልተገኘ ጌታችን ኢየሱስ ክርስቶስ ስጋ ለብሶ ወደዚህ ምድር መጣ። በቅድስት ድንግል ማርያም በመንፈስ ቅዱስ ተጸንሶ ተወለደ። መወለድ ብቻ አይደለም፣ በመስቀል ላይ ሞተ፣ ተቸነከረ፣ ሞቶ ተቀበረ። ከሙታንም በሶስተኛው ቀን ተነሳ፣ አረገ። ዳግም ደግሞ በኃይል ይመጣል። ስለዚህ ይህንን ወንጌል ሰምተው የሚያምኑ ሰዎች የእግዚአብሔር ኃይል ለማዳን ስለተገለጠ የዘላለም ሕይወት ያገኛሉ። ሕይወት ይሆንላቸዋል። ይህን ጌታ አምነው የሚቀበሉ ሕይወት ይሆንላቸዋል። ስለዚህ ጳውሎስ ደግሞ ይህን የጌታ የኢየሱስ ክርስቶስን የማዳን ሥራ ለሰው ሁሉ እያወጀ ስለሆነ በወንጌል አላፍርም ይላል። ስለዚህ ወገኖቼ በወንጌል አታፍሩ፣ በወንጌል አናፍርም። ስለዚህ አባቶቻችን ታምኖ በመጋዝ እስከ መሰንጠቅ፣ በእሳት እስከ መቃጠል፣ በመስቀል ላይ ተዘቅዝቆ እስከ መሰቀል፣ አንገታቸው በሰይፍ እስኪቆረጥ ድረስ ስለ ወንጌል ዋጋ ከፈሉ። ስለ ወንጌል ዋጋ ከፈሉ። ወንጌል በብዙ ዋጋ እኛ እጅ ደርሷል። ወንጌል በብዙ መከራ እኛ እጅ ደርሷል። ለወንጌል የታመኑ አባቶቻችን ይህን ንጹሕ ወንጌል እኛ ጋር አደርሰዋል። ዛሬስ እኛ ለወንጌል ታምነን ንጹሕን የእግዚአብሔርን ወንጌል ለሰዎች ያስተላለፍን ነው።
በዚህ ዘመን ያለን ትውልድ ይሄ ትልቅ አደራ በእጃችን ላይ አለ። በህይወትም በኑሮም በቃልም ምሳሌ የሆንን በህይወትም እየመሰከርን በአንደበታችንም የምንመሰክረው ወንጌል ነው። ይሄ ወንጌል የምናፍርበት አይደለም። የምንኖረው ደግሞ የምንናገረው እውነት ነው ወንጌል። ስለዚህ በወንጌል አናፍርም። በወንጌል አላፍርም በለው እስኪ። ይህን ፕሮግራም የምትሰሙ በወንጌል አላፍርም ብላችሁ ኮመንት አድርጉ። በወንጌል አላፍርም ብላችሁ ኮመንት አድርጉ። በወንጌል አይታፈርም። ጳውሎስ በእስራቴ አትፈር ብሏል። ምክንያቱም የታሰረው ስለ ወንጌል ስለሆነ የሚታፈርበት አይደለም። ስለዚህ በወንጌል አናፍርም። ምክንያቱም የእግዚአብሔር ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ስለሆነ ኢየሱስ ክርስቶስ ብቻውን ያድናል። መዳን በሌላ በማንም የለም። ይህን እውነት ያልተቀበላችሁ ዛሬም በኢየሱስ ክርስቶስ እመኑ፣ የዘላለም ሕይወት ይሆንላችኋል። መዳን በሌላ በማንም የለም። ኢየሱስ ያድናል። ተባረኩ። ሻሎም። ሰብስክራይብ አርጉ፣ ፎሎ አርጉ፣ ኮመንት ስጡ። እግዚአብሔር ዘመናችሁን ይባርክ። ተባረኩ። ሻሎም። ተባረኩ።